ከዚያ በኋላ እነዚህ አይሁዶች ይህንን በጠየቁ ጊዜ ከዚያ ምን ተባለ? አብዱላህ ብኑ ሰላም የተባለው አይሁድ ነበረ። እስልምናን የተቀበለ ታላቅ አይሁድ ሊቅ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን በእኛ ህግ ውስጥ አሉ አይሁዲዎች ዝሙት የሰራ ሰው ተወግሮ ይገደል የሚል የለንም ብለው በሸመጠጡና በካዱ ጊዜ ይህ አይሁድ ወላሂ ከዘብቱም አላቸው፣ በአላህ ስም እምላለሁ ዋሽታችኋል አላቸው። ፈእቱ ቢተውራት ፈትሉሃ ኢንኩንቱም ሳዲቂን አላቸው። ሂዱና ኦሪት መጽሐፋችሁን አምጡ እውነተኞች እንደሆናችሁ አንብቡ ከፊት ያላቸው። ደነገጡ እነዚህ አይሁዶች። ሄዱና መጽሐፉን አመጡ። መጽሐፍን ሲያመጡ ጊዜ ምዕራፍና ቁጥሩን ነገራቸው። ይህ አይሁድ በደንብ አድርጎ መጽሐፋቸውን ያውቃል። እስልምናን ተቀብሎ ነው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ያመነና የተቀበለ አይሁድ ነው። ልክ ሲያነቡት ጊዜ የውግራት ዝሙት የሰራች ሴት ወግራ ትገደል የሚለውን አና ሀሳብ እንትን አሉት። በጣታቸው ሊደብቁ ፈለጉ። ቦታቸውን ከዚያ በኋላ እርፋዕ እስቡዐከ አለ አብዱላህ ብኑ ሰላም፣ ጣትህን አንሳና አትደብቀው ቃሉን አለው። ከዚያ በኋላ ተነበበ። ያም ህግ ተፈጸመ በዚያው በፊታቸው ማለት ነው፣ ዝሙት በሰሩት ሰዎች ላይ እና ያንን በጠየቁ ጊዜ ነው መጥተው አይሁዶች በጠየቁ ጊዜ ዝሙት የሰራች ሴት አለች በመካከላችን፣ በህጋችን ደግሞ የለም፣ ምን ማድረግ እንዳለብን ምን እናድርግ ብለው ነቢ ሰለላሁ ዐለይሂ ወሰለም በጠየቁ ጊዜ አሁን ልጅ የጠየቀው አንቀጽ የዛን ይወራል። ምን የሚል ወሊያሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ፣ የመጽሐፉ ሰዎች በውስጡ በሚገኘው በአላህ ህግ ይፍረዱ አለ። ስለ አንድ ህግ አስመልክቶ የመጣ አንቀጽ ነው። አያቸው አይደለ? በውስጡ የውግራት አንቀጽ አለና በዚያ አለላችሁ ለምን ተዋሻላችሁ ፍረዱ በዛው በላቸው አለ እንጂ እንደው መጽሐፉን ሙሉ ለፍርድ ተጠቀሙት የሚል ቃል አይደለም። አሁን ማስረጃ ለዚህ ላሳያችሁ። ማስረጃ ስትሉ የነበራችሁ ሰዎች አይሁዳውያኖች ናቸው። ነቢ ሰለላሁ ዐለይሂ ወሰለም መጥተው በዚህ መልኩ ሊፈታተኗቸው በጠየቁ ጊዜ የወረደው አንቀጽ። እሺ አንዴ ሜት አድርጉ። አንዴ ሜት አድርጉ ልጆች፣ ሜት አድርጉ። ማንጋ ነው? እሺ ያው እና እዚህ ጋር ይገኛል ሐዲሱ የታገኝታላችሁ። ያው ምን ይላል? عن أبي هريرة كنت جالسا عند رسول الله صلى الله عليه وسلم إذ جاء نفر من اليهود وقد زنى رجل منهم وامرأة فقال بعضهم لبعض اذهبوا بنا إلى هذا النبي فإنه نبي بعث بالتخفيف فإن أفتانا حدا دون الرجم فعلنا واحتججنا عند الله حين نلقاه بتصديق نبي من أنبيائه. قال مرة عن الزهري وإن أمرنا بالرجم عصينا فقد عصينا الله فيما كتب علينا من الرجم في التوراة. فأتوا رسول الله صلى الله عليه وسلم وهو جالس في المسجد في أصحابه فقالوا يا أبا القاسم ما ترى في رجل منا زنى بعدما أحصن؟ فقال رسول الله صلى الله عليه وسلم فقام رسول الله صلى الله عليه وسلم ولم يرجع إليهم شيء وقام معه رجال من المسلمين حتى أتوا 975 ያና እዚህ ጋር ነው አይሁዳውያኖች መጥተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ጠይቀው በመካከላችን ዝሙት ያደረጉ ሰዎች አሉ፣ ስለ እነርሱ ምን ትለናለህ ብለው የጠየቁበት ነው። ወደ አማርኛ ልቀይርላችሁ በትክክል ከተረጎመላችሁ። ያው በአቡ ሁረይራ ዘግበውታል ይላል። አቡ ሁረይራ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ነው። እርሱ ሲዘግብ ሲናገር ምን አለ? ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ተቀምጬ ሳለ የአይሁድ ቡድን መጡ። አይሁዳውያኖች ተሰባስበው መጡ ወደ እርሳቸው። ከመካከላቸው አንድ ወንድና አንድ ሴት ዝሙት ፈጽመዋል። ያቻል አንዳንዶቹ እነዚህ አይሁዶች ማለት ነው እርስ በርሳቸው ወደዚህ ነብይ እንሂድ፣ ምክንያቱም እርሱ ለርህራሄ የተላከ ነብይ ነው አሉ። ያውቁ ነበር በእዝነት የተላኩ ነብይ መሆናቸውን። ገብቷቸዋል። በርህራሄ የተላኩ ነብይ መሆናቸውን ያውቁ ነበር። ከድንጋይ ከመውገር ያነሰ ከባድ ቅጣት ቢሰጠን በምናገኘው ጊዜ በአላህ ፊት እንደ ሰበብ እንጠቀምበታለን አሉ። እንግዲህ ተንኮልን አስበው አይታቸዋል። ክርስቶስን መጥተው እነዛ አይሁዳውያኖች
እርሳቸውን ክርስቶስን ለመፈተን ብለው ከእርሱ ዘንድ መጥተው ዝሙት የሰራች ሴት አለች በመካከላችን ምን እናድርግ ብለው ልክ እንደዚያው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ደገሙት። ያንን ክስተት ማለት ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 አንብባችሁ ከሆነ አሁንም እዚህ ቦታ ላይ እነዚህ ሰዎች መጥተው እንጠቀምበታለን አሉ። ይህም ከነቢያቱ በአንዱ ባለን እምነት ላይ የተመሰረተ ነው። በሌላ ጊዜ ደግሞ በአዙሁሪ ገለጻ አንዳንድ እንድንገድ ምን ይላል? እንድንገድል ለማለት ነው። እንግዲህ ጎግል አሳስተው ትርጉሙት ነው። እንድንገድል ቢያዘን እንታዘዛለን። ምክንያቱም በተውራት ውስጥ ስለ ድንጋይ መወገር ስላዘዘን፣ ነገር ግን አልታዘንም ይላል። ስለዚህ ከባልደረቦቹ ጋር በመስጊድ ውስጥ ተቀምጦ እያለ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጥቶና አቡልቃሲም አሏቸው። እርሳቸው የቃሲም አባት ተብለው ይጠራሉ። አቡልቃሲም ሆይ ከእኛ መካከል ከተጋባ በኋላ ዝሙት የሚፈጽም ሰው በተመለከተ አሉት። የአላህ መልእክተኛ አስተያየት አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተነስተው ምንም ምላሽ አልሰጡም። ያቸው ከራሳቸው ሊናገሩ አይችሉም እና ዝም አሉ። ነብዩ ሰለላሁ ዐለይሂ ወሰለም መልስ ሳይሰጧቸው አንዳንድ የሙስሊም ወንዶች ወደ አይሁድ ምኩራብ እስኪመጡ ድረስ አብረውት ቆሙና ተውራትን እያጠኑ አገኟቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላም በእርሱ ላይ ይሁንና እንዲህ አላቸው፣ እናንተ አይሁዶች ሆይ ሰላም ለእናንተ ይሁን። ተመልከቱ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አይሁዳውያኖችን ሰላም ለእናንተ ይሁን አሏቸው። ለሙሴ ተውራትን በገለጠው በአላህ እምልላቸዋለሁ አሉ። ያችሁ እግዚአብሔር ብሎ ጎግል ተርጉሞታል። በተውራት ውስጥ ዝሙት የሚፈጽም ሰው ምን እንወግረዋለን? ቅጣት ታገኛላችሁ አሉ። ያ ማለት በተውራት ውስጥ ዝሙት የፈጸመ ሰው ምን ታገኛላችሁ፣ ምን ቅጣት እንዳለበት ተገልጾላችኋል የሚል ነው። የሚወጋው ሁለት ሰዎች በአህያ ላይ ሲቀመጡ አንዱ በሌላው ፊት ለፊት ሲተያዩ ነው። የእነርሱ ረቢ ወይንም ደግሞ አስተማሪ ነው ማለት ነው። ራቢ ተብለው የሚጠሩት ወጣት ዝም አለ። የአላህ መልእክተኛ የአላህ ይባርካቸውና ሰላም ይስጣቸውና ዝም ብሎ ሲያዩት በጥያቄዎች ገፋፋቸው እያለ ረቢያቸው ወይንም አስተማሪያቸው ነው ማለት ነው ስለጠየቋቸው በተውራት ውስጥ ለትዳር ላገቡ ሰዎች በድንጋይ ሲወገሩ አላህን እናገኛለን አሉ። ያ ትርጉሙታል። እንግዲህ ለማንኛውም ይሄን ይመስላል። እዚህ ቦታ ላይ ነው የምናገኘው አይሁዶች መጥተው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በዝሙት የተዋዙ ሰዎች አሉና በመካከላችን ምን እናድርግ ብለው በጠየቁ ጊዜ በኦሪታችሁ ላይ ያለ አይደለምን ያ ህግ ተወግሮ ይገደል የሚለው እያሉ ስለዚያ ነገሯቸው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ መጽሐፉን ነው ትክክል ነው ፍረዱበት እያሉ አይደለም። ጎግሎ አሳስተው የተርጎመ እንትን ቢለው ሀሳቡን የተረዳቸው ይመስለኛል። ገብታችኋል አይደል? እንዳጠቃላይ በመጽሐፉ ሙሉ ፍረዱ ሳይሆን በመጽሐፉ ውስጥ በሚገኝ አንድ የውግራትን ህግ አስመልክቶ የመጣ ቃል ነው እርሱ ወሊያሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ የሚለው። እሺ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለ? አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። አንድ ጥያቄ ነበረኝ። እሱ መሀላ ያው አንድን ነገር እፈጽማለሁ ብሎ ከተማለ በኋላ ያ መሀላን ካልተገበር ነው 3 ቀን ይጾማል ይባላል አይደል? ያ 3 ቀን በተከታታይ ነው ወይስ አልፎ አልፎ መጾም እንችላለን? በተከታታይ ትችላላችሁ፣ አልፎ አልፎም ትችላላችሁ። ምርጫችሁ በላችሁ። ግን በተከታታይ መጾም ነው። መቼ እንደምንሞት አናውቅምና መቼ እንደምንሞት አናውቅም። ሰው ቶሎ ብሎ ያለበትን ግዴታ መጾም አለበት። ከፋረቱል የሚን ግዴታ ነው። አይሽ ሌላው ደግሞ የ10 ዓመት ሴት ልጅ አለችኝና ኒቃብ መልበስ ትፈልጋለች። ከስንት ዓመት ጀምሮ ነው መልበስ የሚቻለው? ከልጅነታቸው ጀምሮ አለማምዷቸው። ነገር ግን እንደ አስሉ እንደ መሰረቱ ለአቅመ ሔዋን ከደረሰች በኋላ ነው የወር አበባ ስታይ ወይንም ደግሞ 15 ዓመት ሲሞላት ወይንም ደግሞ ከብልት አካባቢ ፀጉር መብቀል ሲጀምር ወይንም ደግሞ የዘር ፈሳሽ ማየት ስትጀምር ጊዜ ይህ ለአቅመ ሔዋን መድረሷን የሚያመላክቱ ከአራቱ ምልክቶች አንደኛው ከታየባት የዛኔ ነው በእርሷ ላይ መልበስ ያለባት። ነገር ግን ከዛ በፊትም የአላህን ሕግ በመፈጸም ብትለማመድ መልካም ነው። ልጆች ለአቅመ ሔዋን ከደረሱ በኋላ ይከብዳቸዋል እነርሱም በዚያ ላይ ለማለማመድ። ስለዚህ ከዚያ በፊት አለማምዷቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሙሩ አብናአኩም ቢሶላህ ሊሰብዕ አሉ። ልጆቻቸው የ7 ዓመት ህፃን ልጅ ሲሆኑ ሶላትን ሊሰግዱ ዘዟቸው አሉ። ከልጅነታቸው ጀምሮ በሃይማኖት ላይ መኮትኮት እንዳለብን የተገለጸበት የሆነ ሐዲስ ነው። ይህን ይመስላል። ጥያቄ ያለ ይቀጥል። አንድ ጥያቄ ያለኝ መጨረሻ።
ምን መሰለህ ከባለቤቴ ጋር ማለት ነው። አሁን ያው ስንጋባ ሰልሞ ነበር ያገባኝ። ከዛ በኋላ ልጆች ከወለድን በኋላ እሱ ወደ ነበረበት ሃይማኖት ተመለሰ። ግን ያው አንድ ግቢ ውስጥ አብረን እንኖራለን። ለልጆቹ መሽሮፍ ይሰጣል። ግን የኔና እሱ መሀል ምንም አይነት የባልና ሚስት ነገር የለም። በቃ አቁም ያለው እና መሽሮፉን ሀራም ይሆንብኛል እሱ መሽሮፍ መጠቀም ችግር የለውም። ሐራም አይሆንም። የገንዘብ ማገኛ ምንጩ ከሐራም እስካልሆነ ድረስ ችግር የለውም። ገንዘብ የሚያገኝበት ምንጭ ግን ከሐራም ነገር ከሆነ ካልተፈቀዱ ነገራቶች ከሆነ የዛኔ አይፈቀድም። አይ ሽክረን ምስክርን ጥያቄ ያለው ካለ የቀጥል። ክርስቲያኖች ካላቸው በተለይ ተቀደሙ። ጥያቄ ያለው ክርስቲያን ጥያቄ ያለው ክርስቲያን አለ? እሺ ሻሃዳ መያዝ የሚፈልጋለ እያላቸው ነው። ሻሃዳ መያዝ የሚፈልግ ሰው አለ ከገባችሁት? እሺ ቀጥሉ። ጥያቄ ያለ ቀጥል። ምን መሰለህ ወደዚህ የመጣሁኝ አሁን አንዳንዴ የስነስርዓት ጥያቄ ያስፈልጋል። ሁሉም አንተ ጋር ያለውም እፎይ ጋር ያለውም በተሳሳተ መንገድ ማለትም አንተን እስልምና አይወክልም በሚል እሱም ደግሞ ማለት በቃ በሁለቱ የሚያጋጭ ሀሳብ የሚል ነገር አለ። ስለዚህ አንተን ምን መሰለህ ከእፎይ ጋር ለተወያይተሃል። ከዛ ደግሞ ከኢምራን ጋር እያሉ ሌሎች የሚሉትን ሰምተናል። አንተ ላይ ያለብህ ጥያቄ አለ። ሰዎች ያልተቀበሉህ ምን መሰለህ ያልተቀበሉህ ጥያቄ አላህ ጅግር አለው ምናምን የሚለውን አንድ እኛ እንወያያለን ምናምን ያሉ እንወያያለን። ስለዚህ እሱን አወያዩን ይምጣ እያሉ ነው እነሱ። ከእነሱ ጋር ከተወያየ በኋላ ከዛ በኋላ ብታስተምር ሃይማኖትን ብትገልጽ ደስ ይላል። ግን መጀመሪያ ከእነሱ ጋር ፖንትን አልክና ተወያይና ከዛ በኋላ ደግሞ እንደገና ደግሞ ተወያይተህ ምክንያቱም እዚህ ውስጥ የማያውቁ ብዙ እንትን አለ። ስለዚህ እርግጥ እውቀት የለህም ምናምን እያልኩ ሳይሆን እውቀት አለ በእስልምና ላይ ያን ያክል ባይሆንም። ስለዚህ ከእፎይ ጋር ተወያይተሃል። እንግዲህ ህዝቡ ያውቃል። ስለዚህ አንተ መወያየት አለብህ። እንደገና ደግሞ ከእስልምና ጋር ከተወያየ በኋላ ከዚያ በኋላ የፈለግከውን ከኢምራን ጋርም ሆነ ከማንም ጋር መወያየት ይቻላል ማለት ነው። ጨርሻለሁ። ከዛ ትፈቅድልኛለህ ከሌላው ጋር እንዳወራ? ከየትኛው ቤተ እምነት ነህ? መወያየት የሚፈልግ ሰው ራሱ ነው። እሺ እኔ ከኦርቶዶክስ ነው። ከኦርቶዶክስ ነው። የእፎይ አንተ ግን አንተ ከየትኛው ቤተ እምነት ነህ? አንተ ከየትኛው ቤተ እምነት ነህ? እኔ የእፎይ ተከታይ ነህ? ከኦርቶዶክስ ተዋህዶ ነው ያልከው? ቪዲዮውን ዝጋው። ቪዲዮ ለምን እንዳስፈለገ አላውቅም። ቪዲዮውን ዝጋው እንዴ! እየተቆራረጠ ስለሆነ። እሺ ዘጋቻለሁ። አለ የትኛው ነው? አዎ በጣም ጥሩ። ከኦርቶዶክስ አልኩህ። በመጀመሪያ ኮሜንት ላይ ሻሃዳ ላይ ያዝ እያልክ 100 ጊዜ ተጻፍክ። ለምን ተዋሻለህ? መዋሸት እምነት ይፈቅድልሃል? የመጀመሪያው ጥያቄ። አይ ልንገርህ ብዬ ነው። ምክንያቱም መዋሸት እምነት ይፈቅድልሃል? አንተ የማያውቁትን ተምትል ሊሆን በፕሮፋይልህ ሳይ አባቴ ትሆናለህ። መዋሸት ለምን አስፈልግ? አባት አልሆንም። ያው በእውቀት ግን አባት ሊሆን ይችላል። እሺ ቀጥል። ቆይ ከእፎይ ጋር ተወያይተሃል። ጨምቆ ሰደደህ፣ ግልጽ ነው። አሁን ደግሞ የማያውቁትን ሰብስበህ ለምን ታስተምራለህ? እነዚህ ሰዎች ድፍረታቸው ወላሂ ሳላደንቅላቸው አላልፍም። ቲክቶክ አረም ከመጣ ጀምሮ ማለት ነው። ለምን አስወረድሽው? እያወራችሁት አይደል እንዴ? አድሜኖች ወላሂ ላስወጣቸው ነው። መልሱት። ማረግ ፈለገ። እሺ አውራሽ ያለ ቀጥልሽ። አይሽ ጥያቄ አንድ ነው።
እምቢ የቀጠፍኩት ሰው ነው ስላል እምቢ የቀጠፍኩት ክርስቶስ ነው ይሰማል። ክርስቶስ ላይ ምን ብዬ ነው የቀጠፍኩት? የቱ ጋ ነው አምላክ ነኝ ያለው? የቱ ጋ ነው አምላክ ነኝ ያለው? ችግር የለም። የቱ ጋ ነው አምላክ ነኝ ያለው ክርስቶስ? ወይኔ ወይ አንተ ቀጥፈ ነበር። እኔ ህይወት ነኝ፣ ወደ እሱ እንመጣበታለን። አምላክ ነኝ ብሏል ወይ? ክርስቶስ እኔ አምላክ ነኝ ብሏል? የቱ ጋ ነው ያለው? እኮ የቱ ጋ ነው አምላክ ነኝ ያለው ክርስቶስ? እኔም ጌታ ልሆን እችላለሁ። አንተ እሱ ሳይሆን ጥያቄውን አምላክ ነኝ ብሏል ወይ ነው ጥያቄው። አምላክ ነኝ ብሏል ወይ ኢየሱስ? አንተ ጌታ አትሆንም። አዎ ብሏል። አምላክ ነኝ ብሏል ወይ ኢየሱስ? እኔ አምላክ ነኝ ያለበት የቱ ጋ ነው አምላክ ነኝ ያለው? አዎ ብሏል። እኔ ጌታ ነኝ አለ እኮ። የቱ ጋ? ዮሐንስ 13 ላይ እኔ ጌታ ማለት ምን ማለት ነው? ጌታ ነኝ ማለት አምላክ ማለት ነው። ጌታ ማለት ምን ማለት ነው? ማን ያለ አምላክ ማለት ነው? ዮሴፍ አምላክ ነው? ዮሴፍ አምላክ ነው አይደለም? ዮሴፍ አምላክ ነው አይደለም? ዮሴፍ አምላክ ነው ወይንስ አይደለም? ዮሴፍ የዘላለም አምላክ ነው። ዮሴፍ ጌታ ተብሏል። ለምሳሌ አዳም እንጂ ይኸውልህ ዮሴፍ ጌታ ተብሏል። ጌታ መባል አምላክነት ነው ካልክ ዮሴፍ አምላክ ነው ማለት ነው። ሶስት ስላሴ ብቻ ሳይሆን አራተኛ ጌታ ዮሴፍን ጠራው ብለን ዮሴፍ አረጋግጥልህ በመጽሐፍ ቅዱስ አረጋግጥልህ። እሺ ለምን ትንቢተ ኢዩኤል ምዕራፍ 2 ቁጥር 32ን አንብልኝ። ምንድን ነው የሚለው? ኢየሱስ ክርስቶስ አምላክ ነኝ ብሏል ወይ ነው ጥያቄው? አዎ ብሏል። የቱ ጋ ነው እኔ አምላክ ነኝ? የቱ ጋ የቱ ጋ ጌታ ነኝ አለ እኮ ዮሐንስ 13። እሺ ጌትነት ለስንት ይከፈላል? ለምሳሌ ጌትነት ለስንት ይከፈላል? ለመጽሐፍ ቅዱስ ለእኛ ለሰው ሲሆን እንትን ነው፣ ጊዜያዊ ነው፣ ቴምፖራሪ ነው። ለሱ ሲሆን ግን ዘላለማዊ ነው። አሁን ጌትነት ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ ጌትነት አለ፣ የስልጣን የሹመት ጌትነት። የክርስቶስ በመደረግ የተገኘ ጌትነት ነው ወይንስ አይደለም? መለኮታዊ ነው። ማን ያለ በመደረግ የተገኘ ጌትነት ነው? ማስረጃ ልስጥህ መጽሐፍ ላይ አይደለም ነው መጽሐፍ ቅዱስ ላይ አሁን ማስረጃ ላሳይህ ነው መጽሐፍ ላይ እንደሱ ላሳይህ። አብሽር ያው የሐዋርያት ሥራ ቁጥር 36 የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንድ ያውጣለት። ረመዳን ጥብቅ ላይ አድርጉት። ያ ረመዳን አውጣለት። ይታያል እዚህ ጋር ማነህ ገናችን ይደበዝዛል እና ዙም አድርጋ አጥበው አንዴ እንትን ብሏል። ዙም አድርገውና መለስ አድርገው ፍዝዝ ብሏል። ያው እና ሽካ ላይ ያለውን አስፉት በቃ አሁን ያው እና ተወከል እንግዲህ ይህን እናንተ ተቀላችሁትን ኢየሱስን እግዚአብሔር ጌታን ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስለዚህ ኢየሱስን እግዚአብሔር ነው ጌታ ያደረገው እንዳደረገው ይላል። ስለዚህ እግዚአብሔር ነው ኢየሱስን ጌታ ክርስቶስም ያደረገው በመደረግ ያገኘው ጌትነት ነው። አየህ? እሺ አይልማ ጌታ ተደርጎ ነው አይደል? አስተሳሰብ ስርዓተ ነጥብ ተምራል አልተማርም? ያው እንዳደረገው ይላል እኮ
ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል እኮ። ስርዓተ ነጥብ ታምራለህ። አየህ እባክህን አሁን ይኸውልህ የጥቅሱ ላይ አውራ ስርዓተ ነጥብ ጌታ እንዳደረገው ይላል አይደለ? እንግዲህ እናንተ ሰቀላችሁትን ኢየሱስን እሺ ናውጣ አትደበቅና ናውጣና ነገረኝ እንዴ አንድ 5 ደቂቃ አትደበቅ ነው ያልከው? አንብብ ጥቅስን አንብብ። አንድ አንብብ ጥቅስን ዘለቀ። ጥሩ ትቀልዳለህ። ይሰማ ልጆች ምን ይሻላል? ይሰማል። መልካም ያው እና እንዳየኸው እንግዲህ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው። አምላክ ቢሆን ኑሮ ጌታ አይደረግም። መለኮታዊ ባህሪ የሚሰጥ የሚደረግ አይደለም። የክርስቶስ ደግሞ እንዳለ ሁሉ ነገሩ የተሰጠ ነው። በጣም የሚገርም። ስለዚህ መለኮታዊ ጌትነት አይደለም። ሰው አይሰራም ይሰራል ነው ለዚህ ናስኪና አንዴ ትልቁ ላይ አድርጉኝ እስኪ። ማን ነው? ምን ይሻለዋል? ኔትወርክ በቃ ቪዲዮ ልዝጋ ይመስለኛል። ጭራሽ እንትን አለላለኩ። አየሽ ከሰራ አሁን ይሰማችኋል? እስካሁን ቀዳሚ ጥያቄ ያለው ክርስቲያን ካለ ይቀጥላል። መጣባሽ ጥያቄ ያለው ክርስቲያን አለ? ፍቅር አለ ከላይ እኔ ጥያቄ የሆነ እንደ ጀነራል አይነት ጥያቄ ነው የምጠይቅና እንደ ሀሳብ ክርስቲያኖች ጋር እግዚአብሔር ሲናገር በነቢያት በሙሴ ጊዜ ሙሴ የእግዚአብሔርን ድምፅ ሰምተዋል፣ ተጠርተዋል፣ እስራኤላውያንን ከግብፅ እንዲያወጣ ማለት ነው። በአዲስ ኪዳን ላይ ሲመጣም ደግሞ ኢየሱስ ክርስቶስ ወደ ጥምቀት በሄደበት ሰዓት የእግዚአብሔር ድምፅ ሰምተዋል። በሕዝቅኤል በታመመ ሰዓት ሌላ ነቢይ ሲላክ በዛን ሰዓት ለነቢዩ እግዚአብሔር ድምፅ አሰምተዋል። ይሄ የተለያየ ነቢያቶች ናቸው። እንግዲህ በተለያየ ዘመናት የተነሱ ነቢያቶች የእግዚአብሔር ድምፅ ቀጥተኛ ደርሶላቸዋል። በመጨረሻም ደግሞ ኢየሱስ ክርስቶስ ሲመጣም በአካል ገልጦ በርካቶችን ነቢያ ሐዋርያቶችን አስተምሯቸዋል፣ መክሯቸዋል። እና እነኚህ መጽሐፍቶች እንግዲህ በብሉይ ኪዳን መጽሐፍም ሲመጣ ጽፋችሁ ለትውልድ አስተላለፉ ተብሎ ሳይሆን የእግዚአብሔር ግሳጼና ምክር በሰዓት የነበሩትን ሐዋርያቶች በጽሁፍ ያሰፈሩ በተለያየ ዘመን ተገልጦ የተነገረው መልእክት የጻፉ ለቀጣዮች ለትምህርት እንዲውል አድርጓቸዋል። ይህን ሁሉ ትእዛዛቶችን ሁሉም ነገር ያደረገ መጣና አዲስ ኪዳን ካለቀ ወንጌል ከተሰበከው በኋላ እስልምና ሲመጣ ሁሉም ነገር ቁርአን በሙሉ ማለት ነው በአንድ ነቢይ ተወስኖ በአንድ ነቢይ ላይ የሆነ ዋሻ ውስጥ ያስገባና በሱ ላይ ነው ተጫነው ተብሎ መምጣቱ በአዲስ ኪዳን በብሉይ ኪዳንም እግዚአብሔር ያላደረገው ልዩ ጸባይ እንዴት ለማምር ብቻ ሊያደርግ ፈለገው የሚል ጥያቄ አለ። ለምንድን ነው? ምክንያቱም አንድ እግዚአብሔር ነው። በብሉይ ኪዳን መጽሐፉን ያወረደ አንድ እግዚአብሔር ነው ተብሎ ተነግሮ ይሄን ሁሉ ነቢያቶች ያደረገው ነገር ለማምር ልዩ ነገር ለመስራት ያቀደበት ይሄ አሁን ለምሳሌ ክርስቲያን እኔ የኔ አምላክ ጸባዩም ባህሪውም አይደለም አዲስ ነገር ነው ያደረገው። ብሉይ ኪዳን ያላደረገው አዲስ ኪዳን ያላደረገው መጥቶ ለአንድ ነቢይ ይሄን ምስጢር ማድረጉ ልዩ ሆኖብኛል። ከዛም በተረፈ ምንድን ነው ኢየሱስ ክርስቶስም መጨረሻ ላይ ምንድን ነው ያደረገው? ከዚህ ከተማራችሁት ከተነገራችሁ ውጪ ይሄም ደግሞ ኢየሱስ ክርስቶስ በስጋ ተገልጦ
መገለጥ ነው። የሱ ተገልጦ ካስተማርኩት ከነገርኩት ውጭ የሰማይ መላእክትን መጥቶ ቢጨምር የሆነ ነገር ቢያደርግ እንደማይሆንና መቀበል እንደሌለበት ተፈጽሟል ተብሎ ምዕራፍ ተዘግቶ ከወጣ በኋላ አዲስ ምዕራፍ ነቢይ የሚባል ነገር ከነቢይነት አልፎ ወንጌል ውስጥ ወንጌል ገብቶ ብስራት የመጨረሻ ነው፣ ከዚህ በኋላ የዓለም ፍጻሜ ትጠብቃለህ በተባለ ዘመን ላይ እንደገና ትንቢት ወደ ነቢይ መዞሩም ለምን አስፈለገ? በጣም ረዘመ። ተበሻለሁ። እርሳቸው የተለየ ሆኖ የተላኩበት መንገድ ከመጽሐፍ ላይ ካሉ ነቢያቶች፣ ምክንያቱም እነዚያ ነቢያት ለአንድ አካባቢ የተላኩ ናቸው። ሁላቸውም ጥቅልል ብለው ለአንድ ለእስራኤል ወገን የተላኩ ናቸው። እርሳቸው ደግሞ ለዓለም የተላኩ ስለሆኑ ነው በጣም በተለየ መልኩ የተላኩት። ያ ነው። ሌላው አሁን የተናገርከው ኢየሱስ እንደዚህ ብሏል፣ እኛ ከሰበክንላችሁ ወንጌል ውጭ የተሰበከ የተረገመ ይሁን ብሎ ያላልከው ኢየሱስ እንደሱ አላለም። ጳውሎስ ነው ያለው። ጳውሎስ ራሱ አለ ራሱ ከተረገሙት መካከል ይሆናል። ምክንያቱም ክርስቶስ ያልሰበከውን አዲስ ስብከት ይዞ ስለመጣ ሰውዬ ገብተዋል። ያ ነው ባጭሩ። ነቢያችን ሰለላሁ ዐለይሂ ወሰለም እዩላችሁ የቀደሙት ነቢያት እነ ክርስቶስም እነ ሙሴም ሁላቸውም ነቢያት ሁሉ ሲላኩ እኛ እነዚያን ነቢያቶች አንተቻቸውም። እጅግ በጣም የምናከብራቸው የምንወዳቸው ነቢያት ናቸው። ለአንድ ወገን ለእስራኤል ወገን ነው የተላኩት። ክርስቶስም ለእስራኤል ወገን ነው፣ ሙሴም ለእስራኤል ወገን ነው፣ እነ አሮንም ለእስራኤል ወገን ነው። ሁሉም ነቢያት ሲላክ ለእስራኤል ወገን ተልከዋል፣ መጽሐፍ ቅዱስ ላይ ያሉ ነቢያት። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸውና ከእርሳቸው ሕጋቸውም ስርዓታቸውም ሁሉ ነገራቸውም ከፍ ብሎ ይበጣው ለዓለም ትውልድ የተላከና ለአንድ አካባቢ ለአንድ ህዝብ የተላከ ላይ አይደለም። ለዚያ ነው። ሌላው ነቢያቶችን አምላክ እየተገለጠ በድምፁ አናግሯቸዋል አልከው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው ልክ እንዲሁ አምላክ ያለማንም መካከለኛ ድምፁን አሰምቶ አናግሯቸዋል፣ ስማቸውን እየጠራ ሙሐመድ ሆይ እያለ። ለዚያው እርሳቸውም አይ ረቢ አቤቱ ጌታዬ ሆይ እያሉ አናግረውት። ያ ነቢያችን ሰለላሁ ዐለይሂ ወሰለም አምላክን በቀጥታ አናግረዋል። ልክ ሙሴ በቀጥታ አምላኩ እንዳናገረው ሁሉ ማለት ነው። ያንን ይመስላል። እሺ ጥሩ ነው። ግን እሺ ሶስተኛ አካል ጅብሪል መምጣት ምን አስፈለገው? ፈጣሪ ጋር መናገር ከቻለ ፈጣሪ ከሱ ጋር መነጋገር ከቻለ ሁሉም ነገር በሱ ላይ ማውረድ ፈጣሪ እጅ ነው። የበላይ ስልጣኑ የአላህ የሆነ እስከሆነ ድረስ መላኩ ጅብሪል ገብርኤል መሀል ላይ ቆሞ ምን ሊሰራ ነው የመጣው? እና ምንድን ነው በዚህ ውስጥ የሚናው? መልካም አዳምጠኝ ልመልስልህ። በጣም ጥያቄ ነው እንጂ ጠየቀ። አምላክ አላህ በቀጥታ የሚያናግራቸው ከሆነ ጅብሪል የመምጣቱ ሚናው ምንድን ነው? አላማ አንደኛ ልናውቅ የሚገባው ነገር ከአምላክ ዘንድ ለነቢያት የሚገለጥበት ግልጠተ መለኮት መንገድ 5 ናቸው። አምላክ በ5 መንገድ ቃሉን ይገልጥላቸዋል ለነቢያቶች። አንደኛ በቀጥታ ያናገራቸዋል ያለማንም መካከለኛ፣ ልክ ሙሴን እንዳናገረው አምላክ አላህ በሲና ተራራ ላይ ወቀረብናሁ ነጂያን እያለ ይናገራል። የማናገረው ሁኝም አቀረብኩት፣ በሲና ተራራ ማናገርኩት። ወከለመ አላሁ ሙሳ ተክሊማ እንዳለ ሙሴንም ማናገርን አናግረዋለሁ በሲና ተራራ ላይ እንዳለ። ስለዚህ የመጀመሪያው ግልጠተ መለኮት መንገድ ምንድን ነው? አምላክ አንድ ነቢይ ያለማንም መካከለኛ ያለማንም ጅብሪል በቀጥታ ይናገረዋል። ልክ ሙሴ እንዳናገረ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አንድ ልቁጠርልህ ወይ 5 አዳምጠኝ። ሁለተኛ ግልጠተ መለኮት መንገድ ከአምላክ ለነቢይ ቃል የሚገለጥበት መንገድ ሁለተኛው ምንድን ነው? አምላክ ቃሉን ለመልአኩ ገብርኤል ይሰጠውና መልአኩ ገብርኤል በትክክለኛ አፈጣጠሩ መጥቶ ክንፋማ ነው መልአኩ፣ በዚያ አፈጣጠሩ መጥቶ ቃሉን ገልጦ ይሄዳል። ሁለተኛው ይሄ ነው። ልክ የመጀመሪያው የቁርአን ምዕራፍ ኢቅራ የሚለው በወረደ ጊዜ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል በትክክለኛ አፈጣጠሩ ይመጣ ቸዋል። በትክክለኛ አፈጣጠሩ ይገለጥላቸዋል። ቃልን ገልጦላቸው ነግሯቸው ይሄዳል ከአምላክ የተቀበለው። ለዚህም ማስረጃ አላህ በቁርአን ላይ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ረአይቱ ጅብሪል ወለሁ 600 ጀናህ አሉ። መልአኩ ገብርኤልን አይቼዋለሁ ወይ ለእርሱም 600 ክንፎች አሉት አሉ። አንዴ ሚዩት አድርገው እስኪጨርስ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ ፈረፈዕቱ ዐይናይ ኢለ ሰማዕ فرأيت الملك الذي رأيته في حراء وهو جالس على كرسي بين السماء والأرض وقد سد الأفق قالوا أني كحراء وعشاوة التشم يهرك يالهن يالو النبي صلى الله عليه وسلم كسماي محمد هو إنه أنت يا الله ملائكتن يانا يملك على سماهن يالو
እኔም አይኖቼን ከፍ አድርጌ ስመለከት ያ በሒራ ዋሻ መጀመሪያ የተገለጠልኝን መልአክ ራሱን አየሁት አሉ። እርሱም በሰማይና በምድር መካከል በሚገኝ ታላቅ ዙፋን ላይ ተቀምጦ አየሁት። ለእርሱም ክንፎች አሉት፣ ክንፎቹም የሰማይን አጽናፍ ሞልተውታል አሉ። መልአኩ ገብርኤል ለዚህ ዓለም ቢገለጥ ይህ ዓለም አይበቃው። ገብቷቸዋል። ክንፎቹን ዘርግቶ ሳይ የሰማይን አጽናፍ ዘግቷል አሉ ነቢ ሰለላሁ ዐለይሂ ወሰለም። በቃ ገብርኤል በጣም ግዙፍ የሆነ መልአክ ነው። ይህ ዓለም አትበቃው። ትክክለኛ ማንነቱን ቢገለጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳዩት ቃል በቃል ቡኻሪ ላይ ተቀምጧል። ይህን ተናግረዋል። ስለዚህ ሁለተኛው ግልጠተ መለኮት መንገድ ምንድን ነው? መልአኩ በትክክለኛ አፈጣጠሩ መጥቶ ከአምላክ የሰማውን ቃል አድርሶላቸው ይሄዳል። ሶስተኛ የግልጠተ መለኮት መንገድ ሶስተኛው ምንድን ነው? መልአኩ ገብርኤል ወደ ሰው የመቀየር ኃይል አለው። ይህን ተሰጥተዋል መላእክቶች። ስለዚህ ገብርኤል አንዳንዴ የአምላክን ቃል ሰምቶ ይመጣና ለነቢ ሰለላሁ ዐለይሂ ወሰለም በሰው ተመስሎ አድርሶላቸው ይሄዳል። በዚህ ጊዜ ማንኛውም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች የዓይን ምስክሮች ሁሉ ያዩት ነበር። ያችሁ የዓይን ምስክር አላቸው ወይ? ነቢ ሰለላሁ ዐለይሂ ወሰለም መልአኩ ሲመጣ ጊዜ ሰዎች አንድ የሚሄድ ታደርጉ ከይቅርታ ጋር። ስለዚህ ይህ ስንተኛው ነው? ስንተኛ ላይ ደርሻለሁ? እስኪ እየቆጠራችሁ ከሆነ አምላክ ለነቢያት ቃሉን የሚገልጥበት መንገድ ስንተኛ ላይ ደርሻለሁ? ከኔ ጋር የሆነ ይመልስል። ስንተኛ ላይ እንዴ? ሶስት ተገኝ እስካሁን ከኔ ጋር ላችሁም ማለት ነው። ስንተኛ ደርሻለሁ? አሁን አራተኛውን የሚቀርክ። እሺ ሶስተኛ ያችሁት፣ አንደኛ አላህ በቀጥታ ቃሉ ይገልጥላቸዋል። ሁለተኛ መልአኩ ገብርኤል ራሱን በቀጥታ ገልጦ ይነግራቸዋል። ሶስተኛ በሰው ተመስሎ። ሶስተኛ አሁን አራተኛ ነግራቸው ነው። ስለዚህ ሶስት ጨርሰናል። ትክክል ናቸው ሁላቸው። አራተኛው ግልጠተ መለኮት መንገድ ደግሞ ምንድን ነው ከተባለ ህልም ነው። እንደምታውቁት ለነቢያት ህልም ከአምላክ የሚሆን ግልጠተ መለኮት ነው። ለምሳሌ አብርሃምን ውሰዱ። ልጅህን እረድ የሚለው ትእዛዝ የመጣለት ከአምላክ ዘንድ በህልም እንደሆነ ታውቃላችሁ። ለዚህ መስረጃ አላህ በሱረቱ ሳፋት ላይ ሲናገር فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين يا الله سبحانه وتعالى ينكر وبشرناه إسحاق نبيا من الصالحين يا ينكر أبراهام ልጁ ከእርሱ ጋር ለመሮጥ ወይንም ለመንቀሳቀስ በጀመረ ጊዜ ያን በስንት ምኞት ያገኘውን ልጁን ፈተና መጣበት። ፈተና የሚመጣው በስንተኛ ልጅ ይመስላችኋል ልጆች? ፈተና የሚመጣው በስንተኛ ልጅ ነው? ልጅን ያጣ እስከሚያጣም ድረስ ሲመኝ ኑሮ እያረጀ ምቱም መሀን የሆነችበት ሊወልድ አልቻለ። የፈተና የሚመጣው በስንተኛ ልጅ ነው ታዲያ? በመጀመሪያ ልጅ ነው። ምንም ጥርጥር የለው። ያን የመጀመሪያ ልጁን በስንት መከራ ያገኘውን የዘሬን መተኪያ ያገኘሁኝ ብሎ ከተደሰተ በኋላ የአምላክ ከባድ ፈተና መጣበት።